ሰላም ጤና ይስጥልኝ ውድ የጤና 360 ቤተሰቦቻችን፣ ዛሬ ሁላችንም የሚያሳስብ ነገር ግን ብዙ ጊዜ ትኩረት የማንሰጠው ትልቅ የጤና ጉዳይ ይዤላችሁ ቀርቤያለሁ። እሱም የአተኛኘት ዘይቤያችን ነው። ብዙዎቻችን ጠዋት ስንነሳ የአንገት ህመም መሰማት፣ የጀርባ ህመም ወይም ደግሞ ከፍተኛ የሆነ የሰውነት ድካም ይሰማናል። ምናልባትም ሌሊቱን ሙሉ በቃጠሎ ስንሰቃይ ያድረን ሊሆን ይችላል። ሳይንሳዊ ጥናቶች እንደሚያሳዩት ከሆነ የምንተኛበት ሁኔታ ለጤናችን መቃወስ ወይም መስተካከል ትልቅ ድርሻ አለው። በዚህ ቪዲዮ ውስጥ ሶስቱን ዋና ዋና የአተኛኘት አይነቶች ወይም በጎን በጀርባና በሆድ ከነጥቅማቸውና ጉዳታቸው በዝርዝር የምንመለከት ይሆናል። እንዲሁም ያለብንን የጤና ችግር ለማቃለል አተኛኘታችን እንዴት ማስተካከል እንዳለብን ባለሙያዎች የሰጡትን ምክር እናያለን። በዓለማችን ላይ አብዛኛውን ሰው የሚተኛው በጎኑ ነው። በጎን መተኛት በተለይ ለነፍሰ ጡር እናቶቻችን የትንፋሽ መቆራረጥ ችግር ላለባቸው ሰዎች ይመከራል። ነገር ግን በጎን መተኛት የራሱ የሆነ ተግዳሮቶች አሉት። በተለይ እድሜያችሁ ለገፋ ሰዎች ወይም የመገጣጠሚያ ህመም ላለባችሁ በጎን መተኛት በትከሻ በዳሌና በጉልበት ላይ ከፍተኛ ጫና ሊፈጠር ይችላል። ይህ ጫና ደግሞ ጠዋት ስንነሳ የሰውነት መዛልና ህመም እንዲሰማን ያደርጋል። ይህ ችግር ለመቅረፍ ባለሙያዎች የሚመክሩት መፍትሄ የሰውነት ክብደት እኩል የሚያከፋፍል ወይም የሜሞሪ ፎም ወይም ጄል ፍራሽን መጠቀም ነው። በተጨማሪም በሁለቱ ጉልበቶች መካከል ትራስ ማድረግ የዳሌ የጉልበትና የጀርባ አጥንትን መስመራቸውን ጠብቀው እንዲቆዩ ስለሚረዳ ህመምን በእጅጉ ይቀንሳል። ሌላው ትኩረት የሚሻው ጉዳይ የምንጠቀመው ትራስ ውፍረቱ ነው። ትራሱ በጣም ወፍራም ወይም በጣም ቀጭን ከሆነ የአከርካሪ አጥንታችን ቅርጽ ስለሚያዛባብን በትከሻችንና በአንገት አካባቢ የነርቭ መጫንና የጡንቻ መሳብ ሊያስከትል ይችላል። አፍንጫው ለሚታፈን ሰዎችም ጠባብ በሆነ አፍንጫው ጎን በኩል መተኛት የተሻለ የአየር ዝውውር እንዲያገኝ ይረዳል። በጀርባ መተኛት ለአንገትና ለአከርካሪ አጥንት ተፈጥሯዊ ቅርጽ በጣም ተመራጭ የሆነ አተኛኘት ነው። በዚህ ሁኔታ ስንተኛ የሰውነታችን ክብደት በኩል ስለሚከፋፈል የአጥንት መዛባትን ይከላከላል። ሆኖም ግን ይህ አተኛኘት ለሁሉም ሰው ጠቃሚ ላይሆን ይችላል። ለምሳሌ የእንቅልፍ መታፈን ያለባቸው ሰዎች በጀርባ ሲተኙ የጉሮሮ ጡንቻዎች ስለሚላሉ ትንፋሻቸው ሊቆራረጥና ከፍተኛ ክላርታ ሊያስከትል ይችላል። በተጨማሪም በጀርባ መተኛት የጨጓራ አሲድ ወደ ጉሮሮ የመመለስ እድሉ ይጨምራል። ይህም ከፍተኛ የቃጠሎ ስሜት ይፈጥራል። ጉንፋን ወይም አለርጂ ካለቦም በጀርባ መተኛት የአፍንጫ መታፈንን ሊያባብስ ይችላል። እነዚህን ችግሮች ለመቀነስ የጭንቅላታችንና የደረት አካባቢ በትራስ ከፍ አድርጎ መተኛት ወይም የአልጋውን የራስጌ እግሮች በብሎክ ከፍ ማድረግ ይቻላል። ጥናቶች እንደሚያመለክቱት በግራ ጎን መተኛትም ለቃጠሎ ችግር መፍትሄ ይሆናል። በተለይ ነፍሰ ጡር እናቶች ከ20 ሳምንት በኋላ በጀርባ መተኛት የለባቸውም። ምክንያቱም ማህፀኑ በደም ስር ላይ ጫና ስለሚፈጥር የደም ዝውውርን ሊያስተጓጉል ይችላል። በሆድ መተኛት በሰዎች ዘንድ ብዙም የማይዘወተር ቢሆንም ለአካል ጤንነት ግን በጣም አስቸጋሪው አተኛኘት ነው። በዚህ አቀማመጥ ስንተኛ ጭንቅላታችን ወደ አንዱ ጎን ለመዞር እንገደዳለን። ይህም ሌሊቱን ሙሉ በአንገታችን ላይ ከፍተኛ ውጥረት ይፈጥራል። ይህ ውጥረት ደግሞ ወደ ትከሻና ወደ ላይኛው የጀርባ ክፍል የሚሰራጭ ህመምን ያስከትላል። በሆድ መተኛት የታችኛውን የጀርባ ክፍል ወይም ሎወር ባክ በጣም እንዲለጠጥ ስለሚያደርገው የጀርባ ህመምን ያባብሳል። እንደ ኢሮፓውያን አቆጣጠር በ2025 የወጣ አንድ ጥናት እንደሚያመለክተው በሆድ የሚተኙ ሰዎች ከሌሎች በበለጠ ለከፋ የጀርባ ህመም ይጋለጣሉ። በሆድ መተኛት የግድ ከሆነቦ ከዳሌው በታች ትንሽ ትራስ በማድረግ የጀርባውን ቅስት ማስተካከልና ህመሙን መቀነስ ይቻላል። ሆኖም ግን የጤና ባለሙያዎች ይህንን አተኛኘት ወደ ጎን ወይም ወደ ጀርባ እንዲቀይሩ አጥብቀው ይመክራሉ። የለመዱትን የአተኛኘት ዘይቤ መቀየር የመጀመሪያ ላይ ፈተና ሊሆን ይችላል። ነገር ግን ጤናውን ለማሻሻል ቀስ በቀስ መለማመድ ይኖርበታል። ለምሳሌ ወደ ጎን ለመተኛት ከጀርባው ትልቅ ትራስ ማድረግ ሌሊቱን ሙሉ ሳይገላበጡ እንዲቆዩ ይረዳዋል። በጀርባ መተኛት ከጀመሩ ደግሞ ከጉልበቱ ስር ትንሽ ትራስ ማድረጉ ምቾት እንዲሰሙት ያደርጋል። ያስታውሱ፣ ጥሩ እንቅልፍ ለማግኘት አተኛኘት ብቻውን በቂ አይደለም። ወጥ የሆነ የመኝታ ሰዓት መኖር፣ መደበኛ የአካል ብቃት እንቅስቃሴ ማድረግ እንዲሁም የመኝታ ክፍሉ ጸጥታ የሰፈነበት ጨለማና ቀዝቃዛ መሆኑ ለጥሩ እንቅልፍ ወሳኝ ናቸው። ጤናውን ለመጠበቅ ዛሬውኑ
አተኛኘቱን ማስተካከል ይጀምሩ። ይህ ቪዲዮ ከጠቀማችሁ ሰብስክራይብ በማድረግና ለሌሎች በማጋራት ቤተሰብ ይሁኑ። ለዛሬው የነበረን መረጃ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ ሰላም ቆዩን።